እንዴት ናችሁ ቅዱሳን? ልጃችንን የምንነካው የስነ መለኮታችን የክርስቲያናዊ አስተምሮቻችን የክርስቲያናዊ አቋሞቻችን ላይ የምንነካቸው እየሰሩ አይደሉም። ጭቅጭቅ ሴክቶች ጎራዎች ምናምን ከመፍጠር በስተቀር ድል እየነሱዋል። ክርስትና እንደዚህ ያልነበረ የሚታወቀው። ክርስትና የሚታወቅባቸው በፈርስት ሴንቸሪ ምህረት በማድረግ በእርቅ ፍትህ በማድረግ ከተጎዱት ወይም ከተናቁት ከተገለሉት ጋር አብሮ በመሆን የዓለምን ገጽታ ክርስቶስ እንደሚፈልገው ማስኬድ ነው። አማራጭ ማህበረሰብ ስንልም እንደዚህ ነው። ሀብታሙም ደሃውም የተማረውም ያልተማረውም ካለበት ነገር ተጸጽቶ እግዚአብሔር ይሻለኛል ብሎ ሮጦ የሚገባበት የሚገኝበት ማህበረሰብ ለመፍጠር ነው። እና ይህንን ነገሮች እየሰሩ ነው እና በዚህም ደግሞ ተኩራርተናል። ሪፎርምዱ በቃ ከኔ በላይ ማን አለ? እኔ ነኝ የተመረጥኩት ወደ ሰማይ የሚሄደው ምን ነኝ ይላል። ሌላውም ደግሞ ፔንቴኮስታሉም ዝም ብሎ ሌሎችን ደረቅ በማድረግ እንዲህ የሆነ ሴክት ብቻ እያደረግን እንዲህ በቃ እየተከፋፈልን አንዱን መስማት እስካይችል ይሆናል። ይሄ ደግሞ ማያስኬድበት ዘመን መጥቷል። ማለት ሴክት ኖረን በቃ በመጨረሻው ጌታ ሲመጣ ይለያል እንዳንል እንኳን ዘመኑ እንደዛ አያስኬድም። ፖስት ሞደርን እንደዛ አይደለም እና we need ቲዮሎጂ የሚሰራ ፓላተብል የሆነ ሪሌቨንት እና ደግሞ ኮንስትራክቲቭ የሆነ የሁሉ አምላክ እግዚአብሔርን የሚመጥን ስነመለኮት የሁሉ አምላክ የሆነውን የእግዚአብሔርን ዓላማ የሚገልጽ የሁሉ አምላክ የሆነውን እግዚአብሔርን የሚያስተዋውቅ ስነመለኮት መስራት አለብን በእኛ ዘመን ብለን ከግሬንዝ ከስታንሊ ግሬንዝ እና ጆን ፍራንክ ከሚሉት ቢዮንድ ፋውንዴሽናሊዝም ከሚለው መጽሐፍ ላይ በጣም ስለሚበጅ ነው እንጂ የሆነ መጽሐፍ የመበላለጥ ጉዳይ አይደለም። ከዛ ላይ አንድ ነገሮችን ማንሳት ጀመረ ነበር። አንደኛ ስነ መለኮት ትምህርት ቤቶቻችን የመጽሐፉን ድምጽ ሊያሰሙን ይገባል። ከዛ የሚወጡት ልጆች እንደዚህ እያደረጉ አይደለም ብለናል። ስለዚህ ምን በእውነተኛውን ጥሩ ስነ መለኮት ለመስራት እነዚህን ሶስት ድምጾች ማዋደድ አለብን ብለን የቅዱሳት መጽሐፍትን ድምጽ ብያለሁ። አንድ አሁን ከዩቲዩብ ላይ ስገቡ ከዚህ በፊት ያለው ቪዲዮ ሳይሆን ከዚህ በፊት ያለው ቪዲዮ ላይ የመጽሐፉን ድምጽ ዛሬ የቤተ ክርስቲያንን ድምጽ ደግሞ እናያለን። እንደዚህ የመጽሐፉን ድምጽ በእርግጥ እሱ ኖርም ኦፍ ኖርምስ ነው የመጨረሻ በቃ ዋናው ነገር ነው። ግን እሱ አንዳንድ ጊዜ ከዚህ ዘመን ተነስተን ከተለያየ ካልቸር ከተለያየ ባክግራውንድ ከተለያየ ወርልድ ቪው ተነስተን የመጀመሪያውን ክፍለ ዘመን ድምጽ እናነሳለን ስንል አንዳንድ ጊዜ ግጭቶች ይፈጠራሉ። ምክንያቱም እኔም ከመጽሐፍ ቅዱስ ነው የተነሳሁት፣ አንተም ከመጽሐፍ ቅዱስ የመጽሐፉ ድምጽ ግን ምንድነው ብለን አንዳንዴ እሱን መስራት ላይ ዘግተናል እና ጥሩ ሄርሜቲክስ ያስፈልገናል፣ ውይይት ያስፈልገናል፣ ዲቮሽን ያስፈልገናል ብለን የመጽሐፉን ድምጽ መጀመሪያ መስማት አለብን እና የመጽሐፉ ድምጽ አለ። እንደገና ቸርች ደግሞ ይሄን የመጽሐፉን ድምጽ ሊቪንግ አድርጋ የቀጠለችበት የቸርች ድምጾች አሉ። አንዳንድ ጊዜ የእምነት አቋሞች ይሆናሉ፣ የጉባኤ አቋሞች ይሆናሉ። አንዳንድ ጊዜ በአንድ አካባቢ ላይ ያለ አባት የሰራ ስነ መለኮት ይሆናል። አብዛኛውን የተቀበሉት የሰርኩላር የሆነ ስነ መለኮት ይሆናልና ቸርች ድምጽ አላት። ትራዲሽን ወይ ትውፊት እንላለን ያን እና እሱን እንይዛለን። ለምሳሌ ፕሮቴስታንት ትራዲሽን አለው፣ ሄዶ ወደ ወይ ሉትራን ወይ ካልቪን ወይ ዝዊንግሊ ጋር ይሄዳል እና እነሱ ደግሞ የጠሩት ትራዲሽን አለ አውግስቲኖስ እና እንደዚህ የሚሉት ነገር አለ። ኤኒዌይ ትራዲሽን የሚናቅ አይደለም። ትራዲሽን አንድ ቮይስ ነው። ደን ደግሞ ከዛ በኋላ እኛ ያለንበት ዘመን ያውን ያለንበት ዙሪያችን ያለው ድምጽ ምንድነው እንላለን። እነዚህ ሶስት ድምጾች እኩል እያረኳቸው አይደለም፣ ግን አንዱን ይገራል፣ አንዱን ይተረጉማል፣ አንዱን ህያው ያደርጋል፣ ያንቀሳቅሰዋል። ለካ እንደዚህ ነው እንድንል ፕራክቲካብል ያደርገዋል እና የመጽሐፉን ድምጽ ከቤተክርስቲያን ድምጽ ጋር እኩል እያደረኩ ወይም የቤተክርስቲያንን ድምጽ ከመጽሐፉ ድምጽ በላይ እያደረኩ አይደለም። አሁን ያለውን ድምጽ ደግሞ እንደፈለገን እንተርጉመው እንዳንል የመጽሐፉ ድምጽ ደግሞ ይገራናል። ለዚህ እነዚህ ሶስት ድምጾችን ምን እንበል ትራያንግል ሆኖ ዲስከሽን ይፈልጋሉ።
ዲስከሽን ይፈልጋሉ። ውይይታችን ይሄ ይሁን። ከዚህ በኋላ ኮንስትራክቲቭ የሆነ ውይይት ኮንስትራክቲቭ የሆነ ነገር ለማምጣት ካስፈለገ በዚህ ዙሪያ ላይ መወያየት አለብን። አሁን የተለመደው ነገር በእኛ ሀገር በእርግጥ የፕሮቴስታንቱ ልክ ከጳውሎስ ጋር ቁጭ ብለን የጻፍን የሚመስለው ገላትያን ስንተረጉም፣ ጳውሎስ ጋር ቁጭ ብለን የጻፍን የሚመስለው ኤፌሶንን ስንተረጉም፣ እነ ያዕቆብንም እንደዚሁ፣ ዕብራውያንም እንደዚሁ በተለይ አካዳሚያው በተለይ ኒው ቴስተመንት ወይም ኦልድ ቴስተመንት ወይም የሆነ ዲሲፕሊን የሚያጠኑ ልጆች አንዳንድ ጊዜ ይገርመኛል። ማለት ፖልን በጣም ለማቅረብ ይፈልጋሉ፣ ግን አንዳንዴ የሆነ ዝም ብሎ ሜር ድምፅ ነው። በታሪክ ውስጥ እንዲህ አይነት ድምፅ የሌለ እስኪመስል ድረስ ማለት የመጀመሪያ አንባቢ የመሆን ፈተና ውስጥ ይገባሉ። ዛስ ዋይ ብዙ ጊዜ የቢብሊካል ስተዲስ የስክሪፕቸርን ድምፅ ገሎታል የሚባለው። ማለት ይሄ አንድ መጽሐፍ አስተዋውቂያቸዋለሁ፣ ዘ ዴይዝ ኦፍ ስክሪፕቸር ዘ ራይዝ ኦፍ ቢብሊካል ስተዲስ የሚል ሁሉንም እንዲህ ለመምታት አለ። በእርግጥ በጣም ጥሩ የሰሩ ሰዎች አሉ። ማለት ባይብል ስተዲዎችንን፣ አገልግሎታችንን፣ ቸርች ውስጥ ያለውን አክቲቪቲዎቻችንን እንደ ሪፈረንስ የምንጠቀማቸው ብዙ ሰዎች አሉ። ግን ሄዶ ድምፁ ይሄ የቢብሊካል ስተዲስ ድምፅ የቴብል ብቻ ነው። ለምንድን ነው? ከየት መጣ? የፖልን ድምፅ ያገኘሁት እኔ ነኝ እንላለን። የእንትናን ድምፅ እኔ ነኝ ያገኘሁት ምናምን እንላለን። ማለት ወራስ ቸርች ውስጥ ምናምን የነበረው ምናምን ብዙ እንትን አይደለም። ያም ሆነ ዲስከሽኖቻችን የእነዚህ ሶስቱን ድምፅ ያላገናዘቡ ይሆናሉ። እኛ እኮ የመጀመሪያ አንባቢ አይደለንም። ባይዘው እኔ ስተዲዎችን እየነቀፍኩ አይደለም። ፕሮቴስታንቶች በተለይ በጣም እየተቸገርን ነው። ማለት ዝም ብሎ የሆነ ቦታ ላይ ያለ መጽሐፍ ቅዱስ ብቻ አንብቤ በቃ ይሄ ገብቶኛል ብለን ከዛ ጸብ ቢሊቪንግ ኮሚኒቲ አይመስልም። ቢሊቪንግ ኮሚኒቲ በአንድነት ነው የሚታወቀው በአንድነት ነው። ቢሊቪንግ ኮሚኒቲ መንፈስ ቅዱስን የተቀበለው አንድ እንዲሆን ነው። አንድ ማለት የፋብሪካ አይነት ነን ማለት አይደለም። ግን አንድ ሌላውን ምንሰማን፣ ለሌላው ምንኖር ነን፣ ሌላውን ምናግዝ ነን። እንዲህ ነው ለአንድ ዓላማ የተጠራን ሰዎች ነን። እና ምንድነው የእውቀታችንን ጥያቄ ውስጥ የገባው ገላትያን አጥንተ ከሆነ ግሩፕ ጋር የምትጋጭ ከሆነ you have to search out እንደገና እስቲ የመጽሐፉን ድምፅ እንደዚህ የገባኝ መሰለኝ፣ እስቲ ግን የቤተ ክርስቲያንን በታሪክ ውስጥ የቤተ ክርስቲያን ድምፅ ልስማ ማለት ግን ይገባል። ሁለተኛው ድምፅ አሁን ዛሬ ማነሳው ትራዲሽን ነው፣ የቤተ ክርስቲያን ድምፅ ነው። ይሄ የቤተ ክርስቲያን ድምፅ ምን ይጠቅመናል መሰላችሁ? የመጽሐፉን ድምፅ ሕያው እና ተግባራዊነቱን ያመላክተናል፣ ይመሰክራል ማለት ነው። አሁን መጽሐፍን ስናነብ ብዙ የቤተ ክርስቲያን ድምጾች፣ የጉባኤ ውሳኔዎች፣ የአባቶች ስነ መለኮት እንደ ምስክር ዙሪያችን አሉ። እዚህ ሮሜ 13ን ስንሰብክ ሮሜ 1-8 ምናምን ስንሰብክ ለመንግስት መገዛት አለበት yes። ግን ደግሞ ይሄ ጥቅስ እንዴት ነው በአስቸጋሪ ነገስታት ምናምን ጊዜ ውስጥ ቤተክርስቲያን ያስተናገደችው? ስለ መንግስት ሌላ አይነት ቮይስ አለ፣ ሌላ ካልቸራል ሌላ ኮንቴክስት ውስጥ የተነሳ ቮይስ አለ። ራእይ ምን ይላል? የአንድ እብድ ንጉስ በተነሳ ጊዜ ክርስትናን ለማጥፋት አማኞችን ለማጥፋት በተነሳ ጊዜ ራእይ ስለ መንግስት ምንድን ነው የሚለው? ለዚህ ቸርች ናት ይህንን ነገር የቸርች ውስጥ በታሪክ ውስጥ ዛስ ዋይ እኮ እኛ የመጀመሪያ አንባቢ አይደለንም ነው። ማንበብን እየነቀፍኳል፣ ግን ሁሉ ጊዜ መነጽር ይሰጡናል እነሱ። የመጀመሪያ አንባቢ ካልሆነ እነሱ የቸርች ትራዲሽን ወይም የቸርች ድምፅ እንትን ኢንፈለብል ነው እያልኩ አይደለም። ኢንፈለብሉ የመጽሐፍ ቅዱስ ድምፅ ነው። የመጽሐፉን ድምፅ ግን ኢንፈለብል ባይሆንም ወይም ይሄ የቤተክርስቲያን ድምፅ ፈለብል ቢሆንም ሊታረም የሚችል ቢሆንም ግን መነጽር ይሰጠናል፣ ሌንስ ይሰጠናል። የጉባኤ ውሳኔዎችን እንዲህ ዝም ለምትንቀው አይደለም። ማለት ሊሳሳት ይችላሉ ምናምን የምትላቸው ነገሮች አሉ። በሂስትሪ ውስጥ የተፈተኑ ድምጾች ናቸው። የመጽሐፉን ያህል ያጎላዋቸው አይደለም፣ ግን እነዚህ እንደ ዊትነስ ይሆኑናል ማለት ነው። እዚህ የቸርች ድምፅ ሁልጊዜ የመጽሐፉን ድምፅ ሕያው አድርጎ ያቀርብልናል።
መንፈስ ቅዱስ መጽሐፉን ያጻፈው መንፈስ ቅዱስ በቤተ ክርስቲያንም ስላደረ ያንን ድምፅ ሕያው ያደርጋል። የመጽሐፉን ድምፅ ሊቪንግ ያደርጋል፣ ፕራክቲካብል ያደርጋል። እንደዚህ ነው እንደ ተረጎሙት እንድንል ከኛ ዘመን ጋር ደግሞ የሚያያዘውን ነገር እንደ ምስክር አይተናቸው መጽሐፍ ቅዱስን ድምፅ ፓላተብል አድርገን እናቀርባለን ማለት ነው። ስለዚህ የቸርች ድምፅ የቸርች ትራዲሽን ትውፊት የሚናቅ አይደለም። ይህንን ብዙ ጊዜ ተጭኝ የምናገረው ለፕሮቴስታንት ወንድምና እህቶቼ ነው። የስ አድማየር በጣም አደንቃለሁ መጽሐፍ ቅዱስ ላይ ያላችሁ ጥናት ትጋታችሁን ከዳር እስከ ዳር እያሰመር የምናጠናቸው ነገሮች በጣም ደስ ክሪቲካል የሆኑ ስተዲዎች ሊብራል ያቃበሉን ክሪቲካል ስተዲዎችን የስ ኦፍ ኮርስ ቢብሊካል ላንጉጆችን አጥንተን ምንፈለቀቃቸው ነገሮች በጣም ጥሩ ናቸው። ግን እነዚህ ነገሮች በታሪክ ውስጥ ነበሩ። ለቤተ ክርስቲያን ያለን ድምፅ ለቤተ ክርስቲያን ድምፅ ያለን ቦታ ምን አይነት ነው? ያ ጥናት ውስጥ ትምህርት ቤት ውስጥ ከገባችሁ ልክ ነው። የሚደግፈንን አባት ከአንዳንድ ጊዜ ለእኛ እንደሚደግፈን አድርገን ከነበረበት ማህበረሰብ ፈልቅቀን የእኛ ወገን እናደርጋቸዋለን። እነዚህ ነገሮች ትንሽ እንትን ማለት አለባቸው። አይሰሩም ለማለት ፈልጌ ነው። አይሰሩም። እኔ ብዙ ጊዜ ይቀለዳል። ለምሳሌ ሮሜ ላይ አንድ የኤምቢቲኤስ ጥናት ካየን የሮሜ ምዕራፍ 1 ላይ ያለውን አንጋድሊነስ እና በኢንጀስቲስ ይፈርዳል ምናምን የሚለውን 50 ምናምን ገጽ በኤፎርት ትሰራል አይደል? እንደዛ ታጠናል። ስኮላሮች ትጠቅሳለህ። እንትና እንደዚህ ብሏል ብለን እንደሚጋጭ እንትናን ምናምን አራይዘን እንሰራለን። ይታረምልናል። ግሬድድ እንሆናለን። ሼልፋችን ላይ ቁጭ እናደርጋለን። ይሄ የቤተ ክርስቲያን ድምፅ ወይም የቢሊቪንግ ኮሚኒቲ እውቀት አይደለም። አንዳንድ ጊዜ ዝም ብሎ ክሪቲካል የሆኑ ስተዲዎች ናቸው። እነዚህ ነገሮች አሁን የተጠኑት እነዚህ ነገሮች መልካም ናቸው። በዝም ብዬ ይጨፋ የለኩ አይደለም። እነዚህ የተጠኑ ነገሮች በታሪክ ውስጥ የተለየ ድምፅ የላቸውም። ይሄ ነው እና ሌትስ ሲት ቁጭ እንበል የመጽሐፉን ድምፅ በደንብ ሊያበራራልን የሚችለውን የቤተ ክርስቲያንን ትውፊት መያዝ አለብን። 3 ድምፆችን ወደ ዲያሎግ ማምጣት አለብን። ዝም ብለን ቴብል ፌሎሺፕ ኖሮን ወደ ዲያሎግ ማምጣት አለብን። የመጽሐፉ ድምፅ በእርግጥ እሱ ኖርም ነው፣ ኢንፈለብል ነው፣ ግን ደግሞ ሩቅ ነው ለኛ 21st ሴንቸሪ ላይ ነው ያለነው። ካልቸራል ኮንቴክስት፣ የፖለቲካል ኮንቴክስት፣ ጂኦግራፊ ኮንቴክስት፣ የሊንጉስቲክ ምናምን የሚባሉ ጋፖች አሉ። ዘለን መጽሐፍ ቅዱስ በአማርኛ የተጻፈውን ይዘን ዘለን ይህንን ነገር ይሄ ማለት ነው ማለት ሁሉ ጊዜ አይደለም አይደለም። ግን ተግባራዊነቱ ምንድን ነው? አወቀው። እሺ ነገሩ ልክነት ገባ። እንዴት ነው ግን ቸርች በታሪክ ውስጥ ቅዱሳን እንዴት ነው ያስተናገዱት? ነው ከኛ በፊት የነበሩት በሙሉ ሁሉም ሰው አያውቅም፣ እኛ ነን የምናውቀው። ይሄ ደግሞ ትዕቢት ነው። ስለዚህ ሌሲት የመጽሐፉን ድምፅ የቤተ ክርስቲያንን ድምፅ እንዲሁም ደግሞ አሁን አካባቢያችን ላይ የከበበንን ብዙ ነገሮች ድምፆች አሉ። ለምሳሌ የፍትህ ጥያቄ፣ ለምሳሌ የእርቅ የምህረት ጥያቄ አለ። ለምሳሌ እውነተኛ መንፈሳዊነት የት ነው የሚገኘው የሚል ጥያቄ ይኖራል። የድነት እውቀት እግዚአብሔርን የት ነው ማገኘው? ብዙ ሰዎች በዚህ ዓለም ላይ ብዙ ጥያቄዎች ያላቸው ሰዎች አሉ። እነዚህን ድምፆች ቁጭ ብለን እንደዚህ ካላዋደድናቸው መግቢያ ላይ ተናግሬያለሁ። 3 ድምፆች እኩል ናቸው እያልኩ አይደል። አንዱ አንዱን ይገራል፣ አንዱ አንዱን ይተረጉማል፣ አንዱ አንዱን ለካ ይሰራል ያሰኛል። ስለዚህ እነዚህን 3 ነገሮች ቁጭ ብሎ መወያየት በጣም ያስፈልጋል ማለት ነው። ሁለተኛውን ድምፅ ተናግሬያለሁ። በሚቀጥለው ቪዲዮ ደግሞ አሁን ያለውን ድምፅ እንዴት ነው ከነዚህ ከሁለቱ ጋር አዋደን ልንወያይ የምንችለው የሚለውን ነገር እናገራለሁ።